እግዚአብሔርን በዝምታ ጠብቁት። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። የጸጋው ምንጭ፣ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። አትደንግጡ፣ አትሽቡ። አንዳች ነገር እንደመጣባችሁ አትታወኩ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለእኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ወገኖቼ እግዚአብሔርን ማመን ማለት እግዚአብሔርን መጠበቅ ማለት ነው። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት። ወገኖቼ ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እናምነዋለን ስንለው እንጠብቅሃለን ማለታችን። በምንም ሁኔታ ቢሆን እንጠብቀዋለን። አዎን፣ ስለምናምነው በምንምና በየትኛውም ሁኔታ እግዚአብሔርን እንጠብቀዋለን። እንዲህ እንበለው እግዚአብሔርን፣ አንተን የምጠብቀው አሁን የምፈልገውን ነገር ያልሰጠኸኝ ለእኔው ጥቅም እንደሆነ ስለምረዳ ነው የምጠብቅህ እንበለው። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለእኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ሁለት ወጣቶች እግዚአብሔርን ለመኑት ይባላል። ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ። ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው። እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው፣ ጌታ ሆይ የጠየቅንህ ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ ሰጠኸው፣ ለእኔ ደግሞ ከለከልከኝ። ይህ የሆነው ለምንድነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ ብከለክለው ይጠፋብኛል፣ አንተን ደግሞ ብሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት ብከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው ለሁለቱም ጥቅም ሲል ነው።
ሽኖዳ እንዲህ ይላሉ። እግዚአብሔር ጸጋ እንዲሰጥህ ለምንኸው። ጸጋውን ሲሰጥህ አብሮ የጸጋው መያዣውን ትሕትናንም አብሮ ካልሰጠህ ልጄ ሆይ አምላክህን እንዲህ በለው፣ ጸጋህን ከእኔ ውሰደው በለው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። ወገኖቼ የጠየቅኩህ ነገር ወደ እኔ ሲመጣ እኔ ከፊትህ የምወጣ ከሆነ ጌታ ሆይ አንተናና ነገሩ ይቅርብኝ በለው። ለዚህ ነው ምን ጠብቀው ወገኖቼ። ጠንቋይ ከሚሰጠን እግዚአብሔር ሺህ ጊዜ ቢከለክለን ወገኖቼ፣ እግዚአብሔር ከሌለበት የሰባ ፍሪዳ ውስጥ ከምንኖር እግዚአብሔር ያለበት ጎመን ብንበላ አይሻልምን? ወገኖቼ ይህች ዓለም ማር ከምታቀርብልን ይልቅ እግዚአብሔር መራራ የለውም እንጂ መራራው እንዴት ይጣፍጣል! ለዚህ ነው እኛ እግዚአብሔርን የምንጠብቀው። የሚሰጠን ነገር አሁን ያልሰጠን እግዚአብሔር ለእኛ ጥቅም ስለሚያደርገው ብቻ ነው። ሕፃን ልጅ ቢላ ይዞ ሲጫወት ብናየው በእርግጠኝነት ቢላውን መንጠቃችን አይቀሬ ነው። ወገኖቼ ምናልባት የምንጠይቀው ስለት፣ ምናልባት የያዝነው ቢላ ቢሆንስ? በቢላ ልጅ ሲጫወት ዝም ትሉታላችሁ? የእኔ ሕፃኗ ልጅ በቢላ ስትጫወት ባያት እነጥቃት የለ? ወገኖቼ ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ ሊያስቁም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆነ እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህ። የተከልነው በለስ ባያፈራም እንጠብቀውን? አዎ
የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን ወገኖቼ። ከብቶች ከጋጥ ውስጥ ቢጠፉ፣ በጎች ከበረት ቢታጡም፣ ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። በደብረ ታቦር ፊት ሲያበራ ብቻ አይደለም፣ በጌቴ ሴማኔም ጨለማ እጠብቅሃለሁ በሉት ወገኖቼ። በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም፣ በቀራንዮም ዕርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም፣ በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም፣ ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህ፣ አላጣድፍህ፣ በትዕግሥት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግሥት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። አልዓዛር ሲሞት ክርስቶስ እኮ ያውቃል። ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን ሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር ሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖች። 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው ግድ የለም። ስታመም አትምጣ ቅር። እየፈረስኩም ቢሆን ምን አረጋለሁ? እየፈረስኩም ቢሆን እጠብቅሃለሁ። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቅጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት።
ገናም እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋል? እስኪ የዛኔ ቃና ዘገሊላ ላስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛውን በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል፣ እጠብቅሃለሁ በሉት። እጠብቅሃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወራለህ። ጠብቅ። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቃል። ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አሰብ ከብርሃኑ በፊት ጨለማ መኖሩ የዘፍጥረትን መጽሐፍ ጥቂት ገጾች ገና እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ የሚለው ይሄማ አለ። ወጣቶች አትደንግጡ፣ አትሽቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው እግዚአብሔር። ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አሰብ እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብጽ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት፣ ጠብቁት። እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው ወገኖች። እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማዲያቷን ነው የምታመጣው። ያየናት አይደል? ዓለም እንደዚህ ናት። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለን፣ ጠብቅሃለሁ። የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለው ሕይወት እኮ የሚገባኝን ሕይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማን ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ
ይሰጡሃል አልከኝ እንጂ ይሸጡሃል አላልከኝም። እና ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። ተቃራኒ ቢገላበጥም እጠብቅሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መቼ እንዲጨልምብኝ አሳየኝ። ግን ልጠብቅህ? አዎ እጠብቅሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቆጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ፣ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቅኩ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተን ልጠብቅህ? አንተን እጠብቅሃለሁ፣ እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ እግዚአብሔር ሆይ፣ አውቃለሁ አምላኬ ሆይ። አንተ እኮ በወህኒ ቤት በኩል የቤተ መንግሥት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግሥት ታስገባለህ። እባክህን እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ እጠብቅሃለሁ። እጠብቅሃለሁ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጥ አታምኑ? ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው። ጠብቀሃለሁ። ነገሩ ሁሉ ቢገላበጥም እጠብቅሃለሁ። እንደ ሴትዮዋ ነግሬያችሁ እንደሆነ አላውቅም። ሰምታችሁት ከሆነ ይደምቃል። ልንገራችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠ፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ፣ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ፣ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖች። ጥያቄን ባትመልስልኝ፣ ጊዜ ቢረዝምም ጉልበቴ ቢያረጅም ዝም ብዬ ልጠብቅህ። ተቃራኒ ብቻ ቢሆን አይደለም፣ ዝም ብዬ ልጠብቅህ። ይሄም እኮ ከባድ ጥያቄ ነው። አዎ እጠብቅሃለሁ። እንደማን? እንደ ሙሴ እጠብቅሃለሁ። እንደ ሙሴ እጠብቅሃለሁ። የጠየቀው የትየለሌ ነው። ሳይመልስለት መቃብር ነው የገባው።
ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህን ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ምን ይሄ ብቻ ወገኖቼ? ወደ ከነዓን እየመራ የሄደው ሙሴ ነው። በውሃ ሙግትና ክርክር ምክንያት ደርሶ ከነዓን ጥቂት ሲቀረው ምን እንደሆነ ታውቃላችሁ? በውሃው ክርክር ምክንያት እስራኤል ውሃ ስጠን አሉት። ሙሴ ከየት ያምጣ? በረሃ ነው እንደምታውቁ። ከዛስ እግዚአብሔርን ለመነ። እግዚአብሔር ቸር ነው። በበረሃ የሚወስደው ማንነቱን ሊገልጥ ነው። እና ምን አደረገ? ጭንጫውን ምታው፣ እኔ ውሃ አፈልቅላችኋለሁ አለው። አሮንና ሙሴ ሕዝቡን ሰበሰቡና ኑ ውሃ እናወጣላችኋለን አለ። በዚህ እግዚአብሔር ደስ አልተሰኘም። ለምንድን ነው ደስ ያልተሰኘው? እና ወጣ ላችሁ አለ፣ እናወጣላችኋል። ስሜን በሕዝብ ዘንድ ትቀድስ ዘንድ አልወደድክምና ከነዓን አትገባም አለው። ከዛስ አሳየው ማርና ወተት የምታፈሰውን። ግን ሙሴ አልገባም። ለፍቼ ደርሼ ምን ነው ሳታስገባኝ? ልተውህ ወይስ ልከተልህ አይለውም ሙሴ። በጣም ይደንቃችኋል። ሙሴ እግዚአብሔርን የሚከተለው፣ ሙሴ እግዚአብሔርን የሚያምነው፣ ሙሴ እግዚአብሔርን የሚጠብቀው ለከነዓን አይደለም፣ ለእግዚአብሔር ብቻ ብሎ ነው። እየሰማችሁኝ ነው? ከምድር በታች ላለው ነገር አይደለም እኛ እግዚአብሔርን የምንጠብቀው። ከፍ ያለው ከነዓን ባያስገባውም እያገለገለው አረፈው ሙሴ። እያገለገለ ተሰናበተው ሙሴ። ጥያቄህን ባይመልሰው ያን ሁሉ ሕዝብ አጅቦ ቀባሪ እንኳን አላገኘም ሙሴ። ጥያቄያችሁ ባይመለስም እግዚአብሔርን ተከተሉት፣ ጠብቁት። ወገኖቼ ከፍ አድርገን እንጠይቀው። እሳት ውስጥ ሆነን ታድነናለህ ወይስ እሳት ውስጥ አንገባ ትታደገናለህ? እሳቱን አጥፍተ ሳይሆን እሳቱ መሃል ሆኜ ለማዳንን ታላቅነት ያለህ ነውና ግድ የለም እሳት ውስጥ ሳልገባ ሳይሆን እሳት ውስጥ ገብቼ እንደምታድነኝ አምናለሁና እሳት ውስጥ ሆኜ እጠብቅሃለሁ በሉት። እሳት አጥፍቶ ሳይሆን እሳት ውስጥ ሆኖ ማዳን የሚችል አምላክ ስለሆነ አጥፍቶ ከማዳን እሳት ውስጥ ሆኖ ማዳን ስለሚበልጥ የሚበልጠውን ምስጢር ለማየት ታግሼ አንተን እጠብቅሃለሁ በሉት። አላኮርፍህም፣ እጠብቅሃለሁ። አልክድህም፣ እጠብቅሃለሁ። ዓላማህም እጠብቅሃለሁ። ፍቅሬን አልቀንስም፣ እጠብቅሃለሁ። ለምን እንደሚያስጠብቀን አናውቅ። ቅዱስ ቄርሎስ የሚባል ቄርሎስ አራተኛ የሚባል በግብጽ ቤተ ክርስቲያን ታላቅ ፓትርያርክ ነበር። ከቅዱስ ሚናስ ከሰማዕቱ ሚናስ ጋር ወዳጅ ነበር። ሰማዕቱ ሚናስ ኅዳር 15 ይከብራል። ታላቅ ሰማዕት ነው። ይሄ ቅዱስ ቄርሎስ በጣም በበረከት እኛም ሀገር መጥቶ ነበር። አፄ ኃይለ ሥላሴ በነበሩበት ዘመን እዚህ መጥቶ ነበር። በጣም ቅዱስ አባት ነው። በግብጽ ቤተ ክርስቲያን እንደ ቄርሎስ ያለ ቅዳሴ የቀደሰ አባት የለም ይባላል። መጻሕፍቱን አዜብ በሬ ተርጉመዋለች፣ ማንበብ ትችላላችሁ። አንድ ቀን እንዲሆነ ጠዋት ቅዳሴ ከቀደሰ በኋላ ልጆቹን ይባርካል። በቅዳሴ ላይ የተገኙትን የንስሐ ልጆቹንም ይባርካል። እና አንድ ቀን ምን ሆነ መሰላችሁ? ሁሉም ሲባረኩ አንድ በጣም ተወዳጅ ልጁ ስራ አረፍዶበታል፣ ቸኩሏል። ብቅ እያለ ሊባረክ ይመጣል። ልጄ ቆይ ይለውና ሌሎችን ያሳልማል።
ልጁ ደግሞ ትንሽ ይታገሳል። ከዛ ደግሞ ትንሽ ቆይና ፋታ ወስዶ አሁንስ ልባረክ ብሎ አባታችን ጋር ይመጣል። እውነተኛ ታሪክ ነው የምነግራችሁ። አሁንም አባታችን ቄርሎስ ልጄ ሆይ ቆየ ይለዋል። አሁን ትንሽ አልበዛም? ትንሽ እየተተበተበ ይመለሳል። ከዛ ደግሞ ትንሽ ቆየና ይሄድና አባቴ ሆይ ባርከኝ ይለዋል። ልጄ ሆይ ቆየኝ ይለዋል። አሁን መቅነጥነጥ ይጀምራል። በጣም መጣደፍና መቸኮል ይጀምራል። ሁሉንም ካሰናበተ በኋላ አባ ቄርሎስ ጠራውና ልጄ ሆይ አሁን ሂድ ተባረክ ይልና ይባርከውና ያሰናብተዋል። አጅሬ ስለረፈደበት በጣም ስለቸኮለ እየተጣደፈና እየተከነከነ ልክ ቢሮ ሲሄድ ከቢሮ ትይዩ ትልቅ ዛፍ ነበር። እሱ ከሚቀመጥበት ወንበር ትይዩ አንድ ትልቅ ዛፍ ነበር። ለካ በዛሽ ቅጽበት አባ ቄርሎስ ቆየኝ ልጄ በሚልበት ቅጽበት ያ ትልቅ ዛፍ ወድቆ ልጁ የሚቀመጥበትን ወንበርና ቴብል እንክት አድርጎ ሰብሮት ነበር። እንደ ተቀዠቀዠ ቢሄድ ምን ይሆን ነበር? መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሄዱበት፣ ኮከብ አትቁጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሄዱበት። እግዚአብሔርን በዝምታ ጠብቁት። ወገኖቼ ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። እናምነዋለን ስንለው እንጠብቅሃለን ማለታችን በምንም ሁኔታ ቢሆን እንጠብቀዋለን። አዎን ስለምናምነው በምንምና በየትኛውም ሁኔታ እግዚአብሔርን እንጠብቀዋለን። እንዲህ እንበለው እግዚአብሔር አንተን የምጠብቀው አሁን የምፈልገውን ነገር ያልሰጠኸኝ ለኔው ጥቅም እንደሆነ ስለምረዳ ነው የምጠብቅህ እንበለው። ያልሰጠኸኝ ምናልባትም የከለከልከኝ ነገር ካለ መከልከልህ ራሱ ለኔ ጥቅም ስለሆነ ነው አንተን አምኜ የምጠብቀው እንበለው። ሁለት ወጣቶች እግዚአብሔርን ለመኑት ይባላል። ጓደኛ ማቾች ናቸው። ሁለቱም ተመሳሳይ ጥያቄ አምላካቸውን ጠይቀውታል። እግዚአብሔር ግን እንዲህ አደረገ። ለአንደኛው የጠየቀውን ሰጠው፣ ለአንደኛው ደግሞ የጠየቀውን ከለከለው። እና የተከለከለው ክርስቲያናዊ ሰው እግዚአብሔርን ጠየቀው፣ ጌታ ሆይ የጠየቅንህ ተመሳሳይ ጥያቄ ነው፣ አቋማችንም አንድ ነው። ግን ለወንድሜ ሰጠኸው፣ ለእኔ ደግሞ ከለከልከኝ። ይህ የሆነው ለምንድነው ብሎ ጠየቀው። እናም አባታችን እግዚአብሔር መልስ ሰጠው። ምን የሚል መልስ? ልጄ ሆይ ለሱ ብከለክለው ይጠፋብኛል፣ አንተን ደግሞ ብሰጥህ ምን ትሆንብኛለህ? ትጠፋብኛለህ። ላንተ የከለከልኩት እንዳትጠፋብኝ ብዬ ነው። ለሱ ደግሞ የሰጠሁት ብከለክለው ይጠፋብኛል ብዬ ነው። እናም ለሁለቱም መስጠትንም ማዘግየትንም እግዚአብሔር የሚያደርገው
ለሁለቱም ጥቅም ሲል ነው። ፓትርያርክ ሺኖዳ እንዲህ ይላሉ፣ እግዚአብሔር ጸጋ እንዲሰጥህ ለምንኸው፣ ጸጋውን ሲሰጥህ አብሮ የጸጋው መያዣውን ትሕትናንም አብሮ ካልሰጠህ ልጄ ሆይ አምላክህን እንዲህ በለው፣ ጸጋህን ከእኔ ውሰደው በለው። የጸጋው ምንጭ የስጦታዎች ሁሉ ምንጭ እሱን አተን ጸጋው ቢበዛብን ምን ያደርግልናል? ጌታ ሆይ ጸጋህን ውሰደው። ጌታ ሆይ የጠየቅኩህን አዘግየው። ወገኖቼ የጠየቅኩህ ነገር ወደ እኔ ሲመጣ እኔ ከፊትህ የምወጣ ከሆነ ጌታ ሆይ አንተናና ነገሩ ይቅርብኝ በለው። ለዚህ ነው ምን ጠብቀው ወገኖቼ። ጠንቋይ ከሚሰጠን እግዚአብሔር ሺህ ጊዜ ቢከለክለን ወገኖቼ፣ እግዚአብሔር ከሌለበት የሰባ ፍሪዳ ውስጥ ከምንኖር እግዚአብሔር ያለበት ጎመን ብንበላ አይሻልምን? ወገኖቼ ይህች ዓለም ማር ከምታቀርብልን ይልቅ እግዚአብሔር መራራ የለውም እንጂ መራራው እንዴት ይጣፍጣል! ለዚህ ነው እኛ እግዚአብሔርን የምንጠብቀው። የሚሰጠን ነገር አሁን ያልሰጠን እግዚአብሔር ለእኛ ጥቅም ስለሚያደርገው ብቻ ነው። ሕፃን ልጅ ቢላ ይዞ ሲጫወት ብናየው በእርግጠኝነት ቢላውን መንጠቃችን አይቀሬ ነው። ወገኖቼ ምናልባት የምንጠይቀው ስለት፣ ምናልባት የያዝነው ቢላ ቢሆንስ? በቢላ ልጅ ሲጫወት ዝም ትሉታላችሁ? የእኔ ሕፃኗ ልጅ በቢላ ስትጫወት ባያት እነጥቃት የለ? ወገኖቼ ይጥቀመን ይጉዳን የማናውቅ ደካሞች እኮ ነን። እኛ ከአባታችን በላይ ለምን ቢላ ሊያስቁም ብለን መጫወት ከፈለግን እንዴት ከባድ ነው ወገኖቼ። እግዚአብሔር አሁን ከእጃችን ላይ ሚነጥቀን ምናልባት ቢላ ሆኖስ እንደሆነ እግዚአብሔርን በትዕግስት የምንጠብቀው ወገኖቼ አሁን የማይሰጠን ለኛው ጥቅም እንደሆነ ስለምናውቅ ነው። መጠበቅ ማለት ሲሰጠን ብቻ አይደለም፣ ሲከለክለንም ጭምር መጠበቅ ነው። እናስ እንደ ዕንባቆም ድምፃችንን ከፍ አድርገን እግዚአብሔር ሆይ ስትሰጠኝ ብቻ አይደለም ስትከለክለኝም ልጠብቅህ።
የተከልነው በለስ ባያፈራም እንጠብቀውን? አዎ። የዘራነው የወይን ሐረግ ፍሬ ቢጎለውም እንጠብቀውን? አዎ እንጠብቀዋለን። ወገኖቼ ከብቶች ከጋጥ ውስጥ ቢጠፉ፣ በጎች ከበረት ቢታጡም፣ ምንም ነገር ባይኖረንም እንጠብቀውን? አዎ መጠበቅ ማለት እሱ ነው። እንደ ዕንባቆም በመጠበቂያዬ ላይ እጠብቅሃለሁ ማለት እኮ ይሄ ነው ወገኖቼ። ምንም ነገር ባይሆን እንኳን እግዚአብሔር ሆይ አንተን እጠብቅሃለሁ። በደብረ ታቦር ፊት ሲያበራ ብቻ አይደለም፣ በጌቴ ሴማኒም ጨለማ እጠብቅሃለሁ በሉት ወገኖቼ። በደብረ ታቦር ልብስ ሲያንጸባርቅ ብቻ አይደለም፣ በቀራንዮም እርቃንህንም ሆነህ እጠብቅሃለሁ በሉት። በደብረ ታቦር ካንተ ጋራ ካልሆንኩ ሞቼ እገኛለሁ ብቻ ብላችሁ አትቆሙ። ቀያፋም ግቢ አላውቅህም ብላችሁ እንዳትክዱት እባካችሁ። ቀያፋም ግቢ ቢሆን ጠብቁት። በደብረ ታቦር ደስታ ብቻ አይደለም፣ በጎልጎታ ለቅሶም ላይ ጠብቁት። በኢየሩሳሌም ባለው ውበት ላይ ብቻ አይደለም፣ ደም ግባት አልባ በሆነም ጊዜ ጠብቁት። መጠበቅ ማለት ይሄ ነው። የምንጠቅመውና እኛ የምንጠቀመው መቼ እንደሆነ የሚያውቀው አምላካችንና አባታችን እሱ ብቻ ስለሆነ መቼ ቢሰጠን እንደምንጠቀምበት፣ መቼ ቢያደርገው እንደሚጠቅመን የሚያውቀው አንተ አባታችን ነህና ጌታ ሆይ አናጣድፍህ፣ አላጣድፍህ፣ በትዕግሥት እጠብቅሃለሁ እንጂ ለምን ታጣድፈዋለህ? የሚጠቅምህና የምትጠቅመው መቼ እንደሆነ ስለሚያውቅ በትዕግሥት ዝም ብለህ ጠብቀው። ማመን ማለት መጠበቅም ጭምር ነው። መጣደፍ አይደለም መጠበቅ። አልዓዛር ሲሞት ክርስቶስ እኮ ያውቃል። ወንድማችን አልዓዛር አንቀላፍቷል፣ ላስነሳው እሄዳለሁ ብሏል። ግን ሄደው ሲታመም ነው? ሲቀበር ነው? ሊቀበር ሲል ነው? ወይስ 4 ቀን ሲሆነው ነው ጌታችን ወደ አልዓዛር ሄደው? መቼ ነው? 4 ቀን ሲሞላው ነው ወገኖች። 4 ቀን ከሆነኝ በኋላ የሆነ እንደሆነ ምጠቅመው ግድ የለም። ስታመም አትምጣ ቅር። እየፈረስኩም ቢሆን ምን አረጋለሁ? እየፈረስኩም ቢሆን እጠብቅሃለሁ። መቼ እንደሚያድናችሁ መቼ እንደሚመልስላችሁ እናንተ አታውቁ። የዝምታውን ቀናት እንደ ችልታ ቀናት ቆጥራችሁ ጀርባ አትስጡት። ጠንቋይ ቤት አትሂዱበት፣ ኮከብ አትቅጠሩበት፣ ሞራ አትግለጡበት፣ ሌላ አዳራሽ አትሂዱበት። እግዚአብሔርን በዝምታ ጠብቁት ወገኖቼ። ሳይሞት ማዳን ለአንዳንዶች ይቻላቸዋል። ታሞ ማዳን ለናስቀላጴስም ይቻላል። ሞቶ ማዳን ግን ለእግዚአብሔር ብቻ ይቻለዋል። ብትፈርስም ሊሰራህ ይችላል። ብትሰነጠግም ሊጠግንህ ይችላል። ብትሰበርም አዲስ ሊያደርግህ ይችላል። እጠብቅሃለሁ በሉት።
እናም እጠብቅሃለሁ እንበለው። መቼ እንደሚጠቅም የሚያውቀው እግዚአብሔር ነው። አንተና እኔ አናውቀው እና ምን ጠብቀዋል? እስኪ የዛኔ ቃና ዘገሊላ ላስታውሳችሁ። ጋኖቹ ውስጥ ያለው መናኛ ወይን እስኪያልቅ እግዚአብሔር አዲስ ወይን ለመስራት ጊዜ ያስፈልገዋል። ሳያልቅ ለምን ይሰራል? አበረከተ ልታስብሉት ነው? ተውት እንጂ ያ ጊዜ ገና አልደረሰም ያለውን ጊዜ ጠብቁ እንጂ ወጣቶች ጠብቁት። እሱን መጠበቅ ምን ያጣድፋል? ምን ያስቸኩላል? ጠብቁት። ግድ የለም አንተ መናኛውን በጣፋጭ ልትቀይረው ከሆነ ግድ የለም የኔ መናኛ ይልቅና ያንተ ጣፋጭ ይቀጥል፣ እጠብቅሃለሁ በሉት። እጠብቅሃለሁ በሉት። ግድ የለም የኔ ያልኩት ይለቅ፣ ያንተ ያልከው ይለቅ፣ ያንተን ጥፍጣፊ ይለቅ፣ ያንተ ጋን ይታጠብ፣ ምንም ነገር እንደሌለበት ይረጋገጥና እግዚአብሔር ሥራ ሳይጀምር እንደሆነ ታወራለህ። ጠብቀው። ዓለም እንደሆነ ታውቃታላችሁ። መጀመሪያ መናኛውን ታመጣለች፣ ይታወቃል። ጌታ እግዚአብሔር ምስጢሩን ሁሉ ተመልከቱት። ጨለማን ፈጠረ፣ ከዛ ብርሃን አደረገ። እውነት አሰብ ከብርሃኑ በፊት ጨለማ መኖሩ የዘፍጥረትን መጽሐፍ ጥቂት ገጾች ገና እንዳነበባችሁ ቀንና ሌሊት፣ ጨለማና ብርሃን፣ ክረምትና በጋ፣ መዝራትና ማጨድ በምድር ላይ ይፈራረቃሉ የሚለው ይሄማ አለ። ወጣቶች አትደንግጡ፣ አትሸቡ። አንዳች ነገር እንደመጣባችሁ አትታወቁ። ጥቂት የጨለማ ጊዜ ይኖራል፣ ደግሞ ከዛ ብርሃኑ ይቀጥላል። ቃና ዘገሊላ መጀመሪያ መናኛውን ከዛ ጣፋጩን ያመጣው እግዚአብሔር። ሁሌ እጠብቅሃለሁ፣ ጣፋጩ እስኪመጣ እጠብቅሃለሁ። መጠበቅ ማለት እኮ ነው። ጠብቁት፣ አትጣደፉ። ጠብቁት፣ አትፍጠኑ። እግዚአብሔርን በማናቸውም ነገር አትቅደሙት። ጌታችንስ አትመለከቱት? መጀመሪያ እኮ ያመጣው ሕማሙን ነው። ከዛ በኋላ እኮ ነው ትንሣኤውን የገለጠው። እውነት አሰብ እውነት የሚቀድመው ሕማም ነው፣ የሚቀድመው ፈተና ነው፣ የሚቀድመው መከራ ነው። እስራኤል እንኳን ከግብጽ ሲወጡ አታስታውሱ? መጀመሪያ የገጠማቸው የማራ ውሃ ነው። ኦሪት ዘኍልቍን አንብቡ። የማራ ውሃ ላይ መራራ ከጠጡ በኋላስ ጥቂት ፈቀቅ እንዳሉ 12 የዘንባባ ዛፎች ያሉባት ጣፋጭ የኤሊም ውሃ ነው የተከተለችው። ጥቂት ነው የሚያስጠብቀን። እናስ ጠብቁት፣ ጠብቁት። እግዚአብሔር ሁሉን ነገር በጊዜው ጊዜ ነው የሚያደርገው ወገኖች። እግዚአብሔር እንደ ዓለም አይደለም። ዓለም መጀመሪያ ደስታዋን ትሰጣችኋለች። ቅድም ካልኩት በተቃራኒ ነው። ከዛ በኋላ ነው ሐዘኗን የምታመጣው። መጀመሪያ ሳቋን ከዚያ ለቅሷን ነው የምታመጣው። መጀመሪያ ሱሷን ከዛ በሽታዋን ነው የምታመጣው። መጀመሪያ ጌጧን ከዛማ ማቋን ነው የምታመጣው። መጀመሪያ ሜካፖን ከዛስ ማደያቷን ነው የምታመጣው። ያየናት አይደል? ዓለም እንደዚህ ናት። እግዚአብሔር ግን እንደዚህ አይደለም። እናስ እንጠብቅሃለን፣ ጠብቅሃለሁ። የእግዚአብሔር ልጆች ተቃራኒ ቢሆን እንኳን እንጠብቀዋለን። እየሰማችሁ ነው? እየሆነብኝ ያለው ነገር እኮ እንደነገርከኝ አይደለም። ልጠብቅህን? አዎ ጠብቀው። እያሳለፍኩት ያለው ሕይወት እኮ የሚገባኝን ሕይወት እኮ አይደለም። ልጠብቅህን? አዎ ጠብቀው። ያ ቃል ኪዳን ከወዴት ነው ያለው ብለህ አትነዝንዘው። ጠብቀው። መጠበቅ ማለት እኮ ነው። ተቃራኒም ቢሆን ጠብቀውታል እኮ። እንደማን ልጠብቅህ? እንደ ዮሴፍ ልጠብቅህ ወይስ እንደ ዴማስ ልተው? ጌታ ሆይ
ያስገዙልሃል አልከኝ እንጂ ይሸጡሃል አላልከኝም እና ልጠብቅ? አዎ ጠብቀኝ፣ ጠብቀሃለሁ። ቢቃራ ተቃራኒ ቢገላበጥም እጠብቅሃለሁ። ከዋክብት ሳይቀሩ ፀሐይና ጨረቃ ሳይቀሩ ሲሰግዱልኝ አሳየኝ እንጂ መቼ እንዲጨልምብኝ አሳየኝ። ግን ልጠብቅህ? አዎ እጠብቅሃለሁ። ተቃራኒ ቢሆንም ጌታ እንደምሆን ነገርከኝ እንጂ የባሪያ ባሪያ እንደሚሆን አልነገርከኝም። ግን ልጠብቅህ? አዎ ጠብቀኝ፣ እጠብቅሃለሁ። በወርቅ እንደምታንቆጣቁጠኝ ስጠብቅ በወህኒ ሰንሰለት ያሸበረከኝ ምን ሆነ ነው? አይደለም፣ እጠብቅሃለሁ፣ እጠብቅሃለሁ። ባህር እንደምታጎናጽፈኝ እየጠበቅኩ የምወደውን የአባቴን ልብስና ስጦታ እርቃኔን አድርገው ሲያስቀሩኝና ደም ነክረው ለአባቴ ሲወስዱለት ለትዝታ እንኳን ልብሴን ይዤ እንዳልሄድ እርቃኔን ሲያረጉኝ ልጠብቅህ? አዎ ጠብቀው። እኔ ልበቀል ወይስ አንተን ልጠብቅህ? አንተን እጠብቅሃለሁ፣ እጠብቅሃለሁ። ለምንድን ነው የምጠብቅህ? በጣም አስደናቂ አምላክ ነህ። አውቃለሁ፣ አውቃለሁ። እግዚአብሔር ሆይ አውቃለሁ። አምላኬ ሆይ አንተ እኮ በወህኒ ቤት በኩል የቤተ መንግሥት በር አለህ። ከወህኒ ቤት በቀጥታ ወደ ቤተ መንግሥት ታስገባለህ። እባክህን እንደ ዮሴፍ ልጠብቅህ በሉት። ወህኒ ቤትም ሆኜ ልጠብቅህ። ማስገቢያ በር አለህ አንተ። በሐሰት ክስ በመከሰስ አሳልፈ የሁሉ ፈራጅና ዳኛ ማድረግ ታውቅበታለህ። ልጠብቅህ፣ እንደ ዮሴፍ ልጠብቅህ። እኔም እንደ ዮሴፍ ልጠብቅህ። ጥሩ ባሪያ ከመሆን ጀርባ መልካም ጌታ ማድረግ ታውቅበታለህና ጌታ ሆይ ልጠብቅህ። ለጊዜው ካጠለቅኩት ሰንሰለት ቀጥሎ የወርቅ ማርዳ ያለህ አንተ ነህና አምላኬ ሆይ እጠብቅሃለሁ። መጠበቅ እጠብቅሃለሁ። እግዚአብሔር በተቃራኒው ነገር ሕይወት እንደሚሰጥ ማን አለ? እየሞተ ሕይወት የሰጠ ከአምላካችን በቀር ማን አለ? እየቆሰለ የፈወሰ ከአምላካችን በቀር ማን አለ? ጭቃ የቀባ ዓይን ያበራ ከአምላካችን በቀር ማን አለ? ጭርት በሚያስይዘው ምራቅ ዓይን ያበራ በተቃራኒው የሚሰራ ከሆነ ዝም ብላ ጠብቀው፣ 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 ጠብቀው። ጠብቀሃለሁ። ነገሩ ሁሉ ቢገላበጥም እጠብቅሃለሁ። እንደ ሴትዮዋ ነግሬያችሁ እንደሆነ አላውቅም። ሰምታችሁት ከሆነ ይደምቃል። ልንገራችሁ። በዚህ በጾመ ነነዌ ለቅዳሴ ሲሄዱ አንድ አቴስት የአማኝ አንዲትን እናት አገኛቸውና በጥያቄ ፈተናቸው። ምን አላቸው? እናቴ አቤት፣ አሁን ይህንን ጾመ ነነዌ ቢባል ታሪክ አምነው ነው አላቸው። ምኑን ልጄ? ይሄ ሰሞኑን የምትተርኩት የቱን? አሳ አንበሪው ዮናስን ዋጠ፣ ከዛስ አሳ አንበሪው ዮናስን ተፋው የሚለውን አምነው ነው አላቸው። ልጄ አንተ የኔ ደነቀ? አዎ፣ እኔ ግን ነገሩ ቢገላበጥም ተቃራኒ ቢሆንም አምላኬን አምነዋለሁ። እንዴት? አንተ የገረመ አሳ አንበሪው ዮናስን ዋጠው አይደል? አዎ፣ እኔ ግን ዮናስ አሳ አንበሪውን ያጠው፣ ከዛስ ዮናስ አሳ አንበሪውን ተፋው ቢባል ነገሩ ቢገላበጥ እንኳን ማንን አምነዋለሁ? እንደዚህ እናምነዋለን። ቢገላበጥ እንኳን እናምነዋለን። ማመን ማለት እኮ እንደዚህ ነው ወገኖች። ጥያቄን ባትመልስልኝ፣ ጊዜ ቢረዝምም ጉልበቴ ቢያረጅም ዝም ብዬ ልጠብቅህ። ተቃራኒ ብቻ ቢሆን አይደለም፣ ዝም ብዬ ልጠብቅህ። ይሄን እኮ ከባድ ጥያቄ ነው። አዎ እጠብቅሃለሁ። እንደማን? እንደ ሙሴ እጠብቅሃለሁ፣ እንደ ሙሴ እጠብቅሃለሁ። የጠየቀው የትየለሌ ነው። ሳይመልስለት መቃብር ነው የገባው።
ምእመናን እግዚአብሔርን የምናምነው ባይመልስልንም ጭምር እደግመዋለሁ። መልስ የለም የሚል ማክበቢያ እንኳን ቢኖር እግዚአብሔርን እናምነዋለን፣ እንጠብቀዋለን። ሙሴ እንደዚህ እኮ ነው የሆነው። ጥያቄው ሳይመለስ ፊትህን ልይ አለው፣ ጠየቀው። ጥያቄውን ሳይመልስለት ወደ መቃብር አገባው። እግዚአብሔር ከመቃብር ባሻገር መልስ አለው የለው? የለው የለው? አለው የለው? አለው። ምን ይሄ ብቻ ወገኖቼ? ወደ ከነዓን እየመራ የሄደው ሙሴ ነው። በውሃ ሙግትና ክርክር ምክንያት ደርሶ ከነዓን ጥቂት ሲቀረው ምን እንደሆነ ታውቃላችሁ? በውሃው ክርክር ምክንያት እስራኤል ውሃ ስጠን አሉት። ሙሴ ከየት ያምጣ? በረሃ ነው እንደምታውቁት። ከዛስ እግዚአብሔርን ለመነ። እግዚአብሔር ቸር ነው። በበረሃ የሚወስደው ማንነቱን ሊገልጥ ነው እና ምን አደረገ? ጭንጫውን ምታው፣ እኔ ውሃ አፈልቅላችኋለሁ አለው። አሮንና ሙሴ ሕዝቡን ሰበሰቡና ኑ ውሃ እናወጣላችኋለን አለ። በዚህ እግዚአብሔር ደስ አልተሰኘም። ለምንድን ነው ደስ ያልተሰኘው? እና ወጣላችሁ አለ። እናወጣላችኋል። ስሜን በሕዝብ ዘንድ ትቀድስ ዘንድ አልወደድክምና ከነዓን አትገባም አለው። ከዛስ አሳየው ማርና ወተት የምታፈሰውን። ግን ሙሴ አልገባም። ለፍቼ ደርሼ ምን ነው ሳታስገባኝ? ልተውህ ወይስ ልከተልህ አይለውም ሙሴ። በጣም ይደንቃችኋል። ሙሴ እግዚአብሔርን የሚከተለው፣ ሙሴ እግዚአብሔርን የሚያምነው፣ ሙሴ እግዚአብሔርን የሚጠብቀው ለከነዓን አይደለም፣ ለእግዚአብሔር ብቻ ብሎ ነው። እየሰማችሁኝ ነው? ከምድር በታች ላለው ነገር አይደለም እኛ እግዚአብሔርን የምንጠብቀው። ከፍ ያለው ከነዓን ባያስገባውም እያገለገለው አረፈው ሙሴ። እያገለገለ ተሰናበተው ሙሴ። ጥያቄህን ባይመልሰው ያን ሁሉ ሕዝብ አጅቦ ቀባሪ እንኳን አላገኘም ሙሴ። ጥያቄያችሁ ባይመለስም እግዚአብሔርን ተከተሉት፣ ጠብቁት። ወገኖቼ ከፍ አድርገን እንጠይቀው። እሳት ውስጥ ሆነን ታድነናለህ ወይስ እሳት ውስጥ ሳንገባ ትታደገናለህ? እሳቱን አጥፍተ ሳይሆን እሳቱ መሃል ሆኜ ለማዳንን ታላቅነት ያለህ ነውና ግድ የለም እሳት ውስጥ ሳልገባ ሳይሆን እሳት ውስጥ ገብቼ እንደምታድነኝ አምናለሁና እሳት ውስጥ ሆኜ እጠብቅሃለሁ በሉት። እሳት አጥፍቶ ሳይሆን እሳት ውስጥ ሆኖ ማዳን የሚችል አምላክ ስለሆነ አጥፍቶ ከማዳን እሳት ውስጥ ሆኖ ማዳን ስለሚበልጥ የሚበልጠውን ምስጢር ለማየት ታግሼ አንተን እጠብቅሃለሁ በሉት። አላኮርፍህም፣ እጠብቅሃለሁ። አልክድህም፣ እጠብቅሃለሁ። ዓላማህም እጠብቅሃለሁ። ፍቅሬን አልቀንስም፣ እጠብቅሃለሁ። ለምን እንደሚያስጠብቀን አናውቅ። ቅዱስ ቄርሎስ የሚባል ቄርሎስ አራተኛ የሚባል በግብጽ ቤተክርስቲያን ታላቅ ፓትርያርክ ነበር። ከቅዱስ ሚናስ ከሰማዕቱ ሚናስ ጋር ወዳጅ ነበር። ሰማዕቱ ሚናስ ኅዳር 15 ይከብራል። ታላቅ ሰማዕት ነው። ይሄ ቅዱስ ቄርሎስ በጣም እኛም ሀገር መጥቶ ነበር። አፄ ኃይለ ሥላሴ በነበሩበት ዘመን እዚህ መጥቶ ነበር። በጣም ቅዱስ አባት ነው። በግብጽ ቤተክርስቲያን እንደ ቄርሎስ ያለ ቅዳሴ የቀደሰ አባት የለም ይባላል። መጻሕፍቱን አዜብ በሬ ተርጉመዋለች፣ ማንበብ ትችላላችሁ። አንድ ቀን እንዲሆነ ጠዋት ቅዳሴ ከቀደሰ በኋላ ልጆቹን ይባርካል። ቅዳሴ ላይ የተገኙትን የንስሐ ልጆቹንም ይባርካል። እና አንድ ቀን ምን ሆነ መሰላችሁ? ሁሉም ሲባረኩ አንድ በጣም ተወዳጅ ልጁ ስራ ረፍዶበታል፣ ቸኩሏል። ብቅ እያለ ሊባረክ ይመጣል። ልጄ ቆይ ይለውና ሌሎችን ያሳልማል።
ልጁ ደግሞ ትንሽ ይታገሳል። ከዛ ደግሞ ትንሽ ቆየና ፋታ ወስዶ አሁንስ ልባረክ ብሎ አባታችን ጋር ይመጣል። እውነተኛ ታሪክ ነው የምነግራችሁ። አሁንም አባታችን ቄርሎስ ልጄ ሆይ ቆየ ይለዋል። አሁን ትንሽ አልበዛም? ትንሽ እየተተበተበ ይመለሳል። ከዛ ደግሞ ትንሽ ቆየና ይሄድና አባቴ ሆይ ባርከኝ ይለዋል። ልጄ ሆይ ቆየኝ ይለዋል። አሁን መቅነጥነጥ ይጀምራል። በጣም መጣደፍና መቸኮል ይጀምራል። ሁሉንም ካሰናበተ በኋላ አባ ቄርሎስ ጠራውና ልጄ ሆይ አሁን ሂድ ተባረክ ይልና ይባርከውና ያሰናብተዋል። አጅሬ ስለረፈደበት በጣም ስለቸኮለ እየተጣደፈና እየተከነከነ ልክ ቢሮ ሲሄድ ከቢሮ ትይዩ ትልቅ ዛፍ ነበር። እሱ ከሚቀመጥበት ወንበር ትይዩ አንድ ትልቅ ዛፍ ነበር። ለካ በዛሽ ቅጽበት አባ ቄርሎስ ቆየኝ ልጄ በሚልበት ቅጽበት ያ ትልቅ ዛፍ ወድቆ ልጁ የሚቀበጥበትን ወንበርና ቴብል እንክት አድርጎ ሰብሮት ነበር። እንደ ተቀዠቀዠ ቢሄድ ምን ይሆን ነበር?